እንዴት ናችሁ ተማሪዎች? ይህ የግሬድ 9 ግሬድ 11 ዩኒት 1 ሂስትሪ የምናይበት ቪዲዮ ነው። የዛሬው ርዕሳችን የመጀመሪያው ምዕራፍ ስለሆነ ሂስትሪ፣ ሂስቶግራፊ ኤንድ ሂውማን ኢቮሉሽን። ሂስትሪ ምንድን ነው? ሂስቶግራፊስ ምንድን ነው? እንዲሁም ደግሞ የሰው ልጅ ዝግመተ ለውጥ እንደ ሂውማን ኢቮሉሽን ደግሞ የምንለው ምንድን ነው የሚለውን ነገር ዲፕሊ እናያለን ማለት ነው። የመጀመሪያው ሂስትሪ አስ አን አካዳሚክ ዲሲፕሊን የምንለው ነው። ሂስትሪ ኢዝ ምንድን ነው? ሂስትሪ የሚለውን ስንመለከት ሂስትሪ ኢዝ ኤ ብራንች ኦፍ ኖሌጅ that deals with all things or including thoughts, saying and deeds that have been done by people who lived in the past. ሰዎች በቀድሞ ህይወታቸው ሲኖሩ እኛ አሁን ካለንበት በፊት ሲኖሩ ያሳለፏቸው ተጋድሎዎች፣ ጀብዶች ሊሆኑ ይችላሉ፣ ሴይንግ አባባሎች ሊሆኑ ይችላሉ፣ ወይም ሀሳቦች ሊሆኑ ይችላሉ። ስለነዛ ደግሞ የሚያጠና ሂስትሪ እንለዋለን። ሁላችንም የምናውቀው ነገር ነው፣ አዲስ ነገር አይደለም። History is an organized and critical study of the past based on interpretation of evidence. ሂስትሪ ደግሞ የምንለው ምንድን ነው? ኦርጋናይዝድ የሆነ ቅደም ተከተሉን የጠበቀ የተደራጀ ማለት ነው። ለምሳሌ ግሬድ 12 እና ግሬድ 10 ማየት እንችላለን። ለምሳሌ ሂስትሪ ላይ ያሉ ሀሳቦች አሉ አይደለ? ስለ ኢትዮጵያን ሩሊንግ ላይቶች ነው የሚያሳየው። ስለ አጼ ሚኒሊክ፣ አጼ ቴዎድሮስ፣ ዮሐንስ ምናምን የሚባሉትን ታሪኮች ሁሉ በአጠቃላይ ያዘ ነው አይደለ? አንዱን ከአንዱ ቅደም ተከተል የጠበቀ ነው። ኦርደሩ ሲኩዌንስን የጠበቀ ነው። መጀመሪያ ቴዎድሮስ አለ፣ ከዛ ዋክሹም ጎበዜ አለ፣ ከዛ ዮሐንስ አለ፣ ከዛ ደግሞ ሚኒሊክ አለ እያለ ታሪኩ ሲኩዌንሱን ጠብቆ ይሄዳል። ስለዚህ ሂስትሪ ኦርጋናይዝድ የሆነ ነው የምንለው ለዚህ ነው ማለት ነው። ሲኩዌንሱን የጠበቀ ታይሙን የጠበቀ ነው ማለት ነው። ሌላኛው ደግሞ ክሪቲካል የሆነ ስተዲ ኦፍ ዘ ፓስት ቤዝድ ኦን ዘ ኢንተርፕሪቴሽን ኦፍ ኤቪደንስ፣ መረጃን መሰረት ያደረገ ነው ወይም ማስረጃን እንጂ ይሄ ዝም ብሎ እንዲህ ስለተባለ እንደዚህ ይመስለኛል እንደዚህ ነበረ እንደ ተረት ሳይሆን ማስረጃ ያለው ነው ማለት ነው። The study of the history covers the period called prehistory. prehistory ብለን እንጠራዋለን። ስለዚህ prehistory ደግሞ ከቨር ያደርጋል ማለት ነው። እንዴት ስንል this was መጀመሪያ prehistory ምንድን ነው ካለን the term it was the period before the beginning of technique of writing. የጽሁፍ ወይም የጽህፈት ቴክኒክ ከመጀመሩ በፊት ከ4000 BC በፊት ማለት የነበረው ታይም ፕሪሂስትሪ ተብሎ ይጠራል። ከዛ በኋላ ደግሞ ያለው ሂስትሪ ተብሎ ይጠራል። ስለዚህ ሁለቱን ደግሞ አንድ ላይ አድርጎ የሚያጠቃልልን ደግሞ ሂስትሪ እሱንም ከቨር ያደርግልናል ነው የሚለን። The term history itself comes from the Greek word historia or historia, which means inquiry or knowledge acquired by investigation. ይሄ ደግሞ ማለት ነው ነገሮችን መጀመሪያ ላይ ሂስትሪ ራሱን ችሎ ምንድነው ከየት ነው የመጣው ስንል ከግሪክ ወርድ ነው የመጣው። ሂስቶሪያ or ሂስቶሪያ የሚል ቃል ነው። እንግሊሽ ደግሞ ሂስትሪ እንለዋለን ማለት ነው። ምንድነው ደግሞ ትርጉሙ ካለን ኢንኩዌሪ፣ በመመራመር በመፈለግ እውቀትን የማግኘት ዘዴ ነው ማለት ነው ሂስትሪ የምንለው ትርጉሙ። As an academic discipline, history refers to the study of the past events, present situation and prediction of the future relating to social, economic, technological and political developments. ልክ እንደ አካዳሚክ ዲሲፕሊን ደግሞ ስናየው ሂስትሪ ራሱን ችሎ ምንድነው ስለ ፓስት ኢቨንት። አሁን ሁላችንም የምናውቀው ሂስትሪ ከተባለ ታሪክ ከተባለ ያለፈ ነገር ነው አይደለ? ግን እዚህ እንደ አካዳሚክ ዲሲፕሊን ደግሞ ከታየ ምንድነው ፕሬዘንት ሲቹዌሽንን የሚያካትታል ብቻ አይደለም። ፕሬዘንትን ብቻ አይደለም የሚያካትተው፣ ደግሞ ስለ ፊውቸርም ደግሞ ፕሪዲክት ያደርጋል። እንዴት ነው ፕሪዲክት የሚያደርገው? ምንም ቤዝድ በማድረግ ፓስትን እና ፕሬዘንት ቤዝድ በማድረግ ስለ ፊውቸር ፕሪዲክሽን ያደርግልናል ማለት ወይም ፕሪዲክት ያደርግልናል። ሌላኛው ስለምን ፕሪዲክት ያደርጋል ከተባለ ስለ ሶሻል፣ ኢኮኖሚክ፣ ቴክኖሎጂካል እንዲሁ ፖለቲካል ዴቨሎፕመንቶችን ያካትታል ማለት ነው። It also deals with change and continuity of historical developments over time and
the patterns of cause and effects that determine change and continuity. ታሪክ ይለዋወጣል። ለምሳሌ የዚምባብዌን ብንመለከት ይሄ ሾና የሚባሉ ዘመነ መሳፍንት ብዙ ሂስትሪ ውስጥ የምንማራቸው ብዙ ነገሮች አሉ። ከ9ኛ ክፍል ከ12ኛ ክፍል የተማርናቸው ታሪኮች አሉ አይደለ? አፍሪካን፣ ኢትዮጵያን፣ ዓለምን የሚነካ ታሪክ አለ። በዛ ታሪክ ውስጥ ብዙ ነገር እንማራለን። ከጊዜ ወደ ጊዜ እየተቀያየሩ ይመጣሉ እና ደግሞ ቀጣይነትም ደግሞ ይኖራቸዋል። ታሪክ እዛው ላይ ብቻ አይቆምም አይደለም፣ ይቀጥላል። ፕሬዘንት፣ ፊውቸር እየተባለ ይሄዳል። ስለዚህ እነዚህን ሁሉ አካቶ ደግሞ የሚያጠናልን ማን ነው? ሂስትሪ ነው ማለት ነው። ከዛ ደግሞ እንዲለዋወጡ ምንድን ነው ዲተርማይን የሚያደርጋቸው? ኮዙ ምንድን ነው? ኢፌክቱ ምንድን ነው? ኮንሲኩዌንሱ ምንድን ነው የሚለውን ነገር ደግሞ በተመሳሳይ ያስረዳናል ማለት ነው። History is often part of the learning area of social sciences, but with its own achievement objectives. ምንድነው ከሶሻል ሳይንሶች ጋር አንድ ላይ ቢቆጠር ግን የራሱን ችሎ ደግሞ አቺቭ ሊያደርግ የሚፈልገው ኦብጀክቲቭ አለ ወይ አላማ አለው። ሂስትሪ በተለየ ሶሻል ሳይንስ ነው ኦብቪየስሊ፣ ግን ምንድነው ለየት ያለ ደግሞ ባህሪ ያለው ራሱን ችሎ ማለት ነው። In studying the human past, historian usually attempt to answer questions such as what happened, when did it happen, how did it happen, why did it happen, and what consequences did it have የሚሉትን ነገሮች ደግሞ ይሄ ምንድን ነው አንድ ሂስቶሪያን የሆነ ሰው ስለ ሂስትሪ እያጠናው ነው ያለው የሚል ሰው መጀመሪያ ይሄንን ጥያቄዎች መመለስ አለበት። ስለሚያጠናው ነገር what happened መቼ ምን ተፈጠረ፣ ለምን ተፈጠረ፣ እንዴት ተፈጠረ፣ መቼ ተፈጠረ እና ደግሞ ውጤቶቹ ምን ይመስላሉ፣ ምን አይነት ተጽዕኖ ይዘው መጡ ምናምን የሚሉትን ነገሮች መመለስ መቻል አለበት ማለት ነው። History helps us to learn from the best achievement of people in the past. ሰዎች ብዙ የተማርናቸው አሉ። ለምሳሌ ካነሳናቸው የሚኒሊክን አፄ ሚኒሊክን ታሪክ እናያለን አይደለ? ሚኒሊክ ጥሩ ጎን አለው፣ መጥፎ ጎን አለው። የሆነ ሁሉም መሪዎች ፖዚቲቭ ጎን አላቸው፣ ኔጌቲቭ ጎን አላቸው እና ካደረጉት አቺቭመንት አሁን ከአፄ ሚኒሊክ በጣም ሀገራችን ኢትዮጵያም የሚታወሰው አድዋ ነው አይደለም? ስለዚህ ከአድዋ ከተደረገው አቺቭመንት የሆነ ነገር መማር እንችላለን፣ አንድነትን፣ መተባበርን ምናምን። ስለዚህ ከሆነ ከፓስት ታይም ሰዎች ካደረጉት ነገር ካደረጉት አቺቭመንት የሆነ ትምህርት መውሰድ እንድንችል ሂስትሪ ያግዘናል ማለት ነው። by learning about their deeds we also try not to repeat the mistakes of the past. ምንድነው ከዚህ ከነሱ ተጋድሎ ከነሱ ጥረት ከነሱ ጀብደኝነት ጥሩ ነገሮችን ፖዚቲቭ ነገሮችን መውሰድ መቻል እና ከዛ ደግሞ ሚስቴክ ይሰራሉ አይደለ? ስህተት ይሰራሉ፣ ሰው ናቸውና ስህተት ይሰራሉ። ስለዚህ ከነሱ ስህተት ደግሞ ያ ስህተት እንዳይደገም ለማድረግ ጥረት እንድናደርግ ያስችለናል ማለት ነው ሂስትሪ። Since history enable us to understand the past society, we will be able to increase our understanding of the present society and may forecast the future society. የፓስት ወይም ደግሞ ያለፈውን ታይም ሁኔታዎች በሙሉ በማወቅ መረዳት እንድንችልና አሁን ያለውን ሲቹዌሽን ደግሞ ያለውን አሁን ላይ ባለንበት ሲቹዌሽን ያሉትን ፕሮብለሞች በአጠቃላይ ችግሮች በአጠቃላይ መፍታት እንድንችል እንዲሁም ስለ ወደፊት ደግሞ ፎርካስት ማድረግ እንድንችል ለመተንበይ እንድንችል ያስችለናል ማለት ነው። ሌላኛው history is also important for establishing identity of families, social groups, institution, countries. ምንድነው ሂስትሪ ምንም እንድንመሰረት ያደርገናል። አሁን አንድ ሀገር ከመሆኗ በፊት የሆኑ መጀመሪያ ምንድነው የሚያስፈልገው? ቤተሰብ ከሚል ይነሳል። ከዛስ ሶሻል ወይ ማህበረሰብ የሚባል ነገር አለ። ከዛስ ተቋማት ኢንስቲትዩሽን እንላለን። ከዛ ደግሞ ሀገር እያለ ይሄዳል፣ አህጉር ዓለም እያለ ይሄዳል ማለት ነው። ስለዚህ ሂስትሪ ምን እንድንመሰረት ያደርጋል? ከፋሚሊ ሶሻል ግሩፕ፣ ከሶሻል ግሩፕ ደግሞ ኢንስቲትዩሽን፣ ከኢንስቲትዩሽን ሀገር እያለ እንዲሄድ ያስችለናል ማለት ነው። The study of history also provides skills that are essential for our intellectual growth. ምን እንድናገኝ ያደርገናል? ስኪል እንድናገኝ፣ ችሎታ እንዲኖረን፣
የራሳችን ኢንቴሌክቹዋል ስኪላችን ወይም እውቀታችንን ማሳደግ እንችል ያግዘናል። this is to mean that the rigorous selection and examination of evidence so as to arrive at conclusions is an important training of mind። በቃ በአጠቃላይ ኤቪደንስን የሚጠቀም ነው ማለት ነው። thus learning history enables students to analyze and solve problems። ተመሳሳይ ነገሮች ናቸው። በአጠቃላይ ከሂስትሪ መማር እንደምንችለው ነገር እንዴት ነው ፕሮብሌሞችን ሶልቭ ማድረግ የምንችለው፣ እንዴት ነው አናሊሲስ አድርገን ያሉብንን ችግሮች የወደፊት ሊመጡብን ካሉ ችግሮች እንዴት ነው መውጣት የምንችለው የሚለውን ነገር ያስችለናል ማለት ነው። it enables students to understand the crucial issues or problems confronting human society and to give an informed reasoned and intelligent response to the problems። ለሚመጡብን ችግሮች ለሚመጡብን ፕሮብሌሞች ይሄ በእውቀት የተመራ ምክንያታዊ የሆነ ሪዝነብል የሆነ ምላሽ መስጠት ማለት ነው። በተመሳሳይ ደግሞ ሂስትሪ እና አዘር ሳይንሶችን እስቲ ምንድን ነው ተመሳሳይነታቸው፣ ምንድን ነው ዲፍረንሳቸው የሚለውን ነገር እንመልከት። ሂስትሪ ሃዝ ዲፍረንሰስ ኤንድ ሲሚላሪቲስ ዊዝ አዘር ሳይንስስ። ከሌሎች ሳይንሶች ጋራ ምን አለው? ተመሳሳይነት አለው፣ ደግሞ በሌላ መንገድ ደግሞ ልዩነት አለው ማለት ነው። ናቹራል ሳይንስስ ስተዲ ፊኖሚና ኦፍ ፊዚካል ወርልድ። ምንድነው ናቹራል ሳይንስ የሚያጠናው? ስለ ፊዚካል የሆነ ይሄ ስለሚታየው ዓለም ነው፣ ስለነሱ ነው የሚያጠናው። while history studies human being and human societies in the past። ሂስትሪ ደግሞ ስለ ሰዎችና ስለ ሰው ልጆችና ምንድነው የሰው ልጆች in the past time የነበራቸውን ጊዜ የሚያሳይ ነው። history does not conduct controlled experiment that are common in natural science። ኤክስፐሪመንትን አይጠቀምም፣ ኤቪደንስን ነው የሚጠቀመው ወይም ማስረጃ እንጂ የሆነ ነገር ተደርጎ የሆነ ነገር አድርገን ፕሩቭ አድርገን ምናምን የምናስቀምጠው አይደለም። እንደ ኤክስፐሪመንት የሚቀመጥ ሳይሆን ይሄ ምንድነው በኤቪደንስ በማስረጃ የሚመጣ አይነት ነው ማለት ነው። ናቹራል ሳይንስስ ሪፖርት the results of their finding in the neutral way። ስለዚህ የሆኑ ግኝት ያገኛሉ አይደለ? ናቹራል ሳይንስ ላይ የሚያጠኑ ሳይንቲስቶች ግኝት ያገኛሉ። ያንን ግኝት ግን በኒውትራል ዌይ ወይም ደግሞ ከራሳቸው አስተሳሰብ ውጪ ነው የመጣውን ውጤት ነው ሊያቀርቡ የሚችሉት እንጂ እኔ እንደማስበው እንደዚህ ነው ብለው ሳይሆን የሆነ ነገር ይሞክራሉ፣ ከዛ ኤክስፐሪመንት ያደርጋሉ ምናምን፣ ከዛ ያቀርባሉ። ሂስትሪ ግን እንደ አዘር ዌይ ምን ያደርጋል? however historians commonly make value judgments or put their personal views together with the result of their finding። ያገኙትን ግኝት ምን ይጨምሩበታል? የራሳቸውን እይታ ይጨምሩበታል ሂስቶሪያን ማለት ነው። ስለዚህ አንዱ ልዩነታቸው ነው። on the other hand both scientists and historians are concerned with discovery, shedding light on new knowledge and solving current problems of society። ስለዚህ ደግሞ ምንድነው አንድ የሚያደርጋቸው? ምንድነው አይደንቲቲያቸው? ምንድነው አንድነታቸው ስንል ደግሞ the first one is ዲስከቨሪ ምንድነው? አዲስ ፈጠራዎችን ይፈጥራሉ። ሼዲንግ ላይት ኦን ኒው ኖሌጅ አዲስ አይነት እውቀት ላይ ደግሞ አዲስ ነገር መፍጠር ወይ ደግሞ አዲስ እውቀቶችን ማግኘት ይጀምራሉ። ከዛ ደግሞ ሶልቪንግ ፕሮብለም አሁን ላይ የሚገኙትን ችግሮች ደግሞ ሶልቭ የማድረግ አቅምን ያገኛሉ ማለት ነው። both of them also use systematic method involving rigorous checks, use evidence and drawing conclusion ያደርጋሉ። ሁለቱም ሳይንቲስቶቹም ሂስቶሪያንም ሲስተማቲክ የሆነ ሜተድ ነው የሚጠቀሙት ወይም ደግሞ በሲስተም ነው ያንን ነገር ፋይንድ አውት የሚያደርጉት ማለት ነው። እና ደግሞ ሪጎርስ ቼክ የሚያደርጉበትን መንገድ ሲስተማቲክ ነው፣ ኤቪደንስ ይጠቀማሉ እና ደግሞ ድሮዊንግ ኮንክሉዥን መደምደሚያ ያላቸው ማለት ነው። therefore history is a science because it must be proved by the use of reliable source. history is a science because it must be proved by the use of reliable resource። ምን ታማኝ የሆነ ሪሶርስ ይፈልጋል ማለት ወይም ይቅርታ ታማኝ የሆነ ሶርስ ይፈልጋል። ይሄ ለዛ ለምናወራው ታሪክ
ታማኝ የሆነ ማስረጃ ያስፈልጋል ማለት ነው። ስኮላርስ ኦልሶ ኮመንሊ ካታጎራይዝ ሂስትሪ አንደር ሶሻል ሳይንስ። ስለዚህ በሶሻል ሳይንስ ስር ያካትታል ማለት ነው። ሰቻስ አንትሮፖሎጂ፣ ሶሺዮሎጂ፣ ሳይኮሎጂ፣ ኢኮኖሚክስ ኤንድ ሶ ኦን። ከዛ ደግሞ እነዚህ ስኮላሮች ደግሞ ይሄ ሂስቶሪያን የምንላቸው ማለት ነው ስለ ሂስትሪ የሚያጠኑ ሰዎች ሂስትሪን ምን ስር ይከቱታል? ሶሻል ሳይንስ ውስጥ ልክ እንደ አንትሮፖሎጂ፣ ሶሺዮሎጂ፣ ሳይኮሎጂ፣ ኢኮኖሚክስ የምንላቸው ማለት ነው። ሂስቶሪያንስ ኤግዛማይን ኤቭሪ አስፔክትስ ኦፍ ሊቭ ኦፍ ሂውማን ቢይንግ። ስለምን ያጠናሉ? ስለማንኛውም የሰው ልጅ ስለሚያደርጋቸው ነገሮች፣ ሲኖር ስለሚጠቀማቸው፣ ሲኖር ስለሚያደርጋቸው ነገሮች፣ ስለ ኢኮኖሚክ ሊሆን ይችላል፣ ሶሻል ኮንዲሽን ኤንድ ዴቨሎፕመንት ኦፍ ሪሊጅን፣ እምነት፣ ሃይማኖት እንዴት መጣ፣ ስለ ጥበብ፣ እንደውም ስለ ሮም ቸርቾች ብዙ ጊዜ አሉ። ዩኒት 4 ላይ እንመለከተዋለን። እንዲሁም ደግሞ በተጨማሪ ስለ ሃይማኖት አመጣጥ ክርስቲያኒቲ ምን ይመስላል፣ ኢስላሚክ ኢምፓየር ምን ይመስላል፣ እስላም ራሱ የሚለው ነገር ከየት መጣ፣ እንዴት መጣ፣ አጀማመሩ መቼ ነው ምናምን የሚሉትን ነገሮች ደግሞ እንዲሁ በተመሳሳይ ያጠናሉ ማለት ነው። በት ስቲል there are difference between historians and social scientists። ምናልን ሂስትሪ እዚህ ጋር ምን ብለናል? በሶሻል ሳይንስ ውስጥ ነው የሚመደበው። ነገር ግን ከነሱ ደግሞ ይለያል። በምን ካልን unlike historians, social scientists use experimental data in the form of sample። ሶሻል ሳይንቲስቶች ምን ይጠቀማሉ? ኤክስፐሪመንታል የሆኑ ዳታ ልክ እንደ ናቹራል ሳይንስ ኤክስፐሪመንታል ዳታዎችን ይጠቀማሉ። ልክ እንደ ሳምፕል አይነት ነገር ያቀርባሉ ማለት ነው። በተጨማሪም ደግሞ in addition social scientists far more regularly use theoretical model and hypothesis than do historian ከሚጠቀሙት በተለየ ቴዎሬቲካል ሜቶድ እና ሃይፖቴሲስ ሜቶዶችን ይጠቀማሉ ማለት ነው።